ሰላም ውድ የማክቲቭ ቤተሰቦች እንደምን ቆያችሁ? ዛሬ ደግሞ በአዲስ ቪዲዮ ተገናኝተናል ማለት ነው። በቅድሚያ ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ በማድረግ እንዲሁም ለሌሎች ተማሪዎች እንዲደርስ ሼር በማድረግ ተባበሩ እንላለን። ዛሬ እንግዲህ በሚገርም ሁኔታ ሪቫይድ ከተደረገው የሂስትሪ ሞጁል ለፋይናል ኤግዛም ፕሪፓሬሽን የሚያገለግላችሁን ከቻፕተር 4 የወጡ 30 ጥያቄዎችን ይዘን መጥተናል። እነዚህ 30 ጥያቄዎች ከሞጁላችሁ ወይም ደግሞ ከሪቫይዝድ ከተደረገው ሞጁል ከቻፕተር 4 የወጡ ናቸው ማለት ነው። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ በድጋሚ ሰብስክራይብ ማድረጋችሁ እንዳይረሳ። አብራችሁኝ እስከ መጨረሻው ድረስ ከቆያችሁ እርግጠኛ ነኝ ስለ ቻፕተር 4 በቂ የሆነ እውቀት እንደምታገኙ ማለት ነው። ወደ ጥያቄዎቹ እናልፋለን። እሺ የመጀመሪያው ጥያቄ ዘዛግዌ ዳይናሲቲ ወዝ ኦቨርስሮን ኢን ይላል ማለት ነው። የዛግዌ ዳይናሲቲ ኦቨርስሮን የተደረገው ኦር ደግሞ የወደቀው መች ነው? የመጀመሪያው ጥያቄ እንግዲህ ቻፕተር 4ን በአጠቃላይ ስንመለከት ከ13ኛው ሴንቸሪ ጀምሮ ያለውን የኢትዮጵያን ሚድል ሂስትሪ ብለን የምንጠራውን የኢትዮጵያን የሚያወራ ነው ማለት ነው። ስለዚህ በዚህም በሚድል ሂስትሪ ላይ ከሚጠቀሱ ዳይናሲቲዎች መካከል የሰሎሞኒክ ዳይናሲቲ ዋነኛው ነው ማለት ነው። ስለዚህ የሰሎሞኒክ ዳይናሲቲ ከመምጣቱ በፊት ደግሞ የዛግዌ ዳይናሲቲ ብለን የምንጠራው አለ። ይህ የዛግዌ ዳይናሲቲ በሶሎሞኒክ ዳይናሲቲ ዲፌትድ የተደረገ ዳይናሲቲ ነው ማለት ነው። በደንብ ጥያቄዎችን ስንሰራ ወደፊት ያሉ ብዙ ታሪኮች አሉ እንመለከተዋለን። ግን ከሰሎሞኒክ ዳይናሲቲ በፊት የነበረው ይህ የዛግዌ ዳይናሲቲ ዲፌትድ የተደረገው መች ነው ማለት ነው? በ1270 ዓመተ ምህረት ነው ኦር ሲ ላይ ነው ማለት ነው። ስለዚህ ከሰሎሞኒክ ዳይናሲቲ በፊት የነበረ ዳይናሲቲ ነው የኛው የዛግዌ ዳይናሲቲ የምንለው። በማን ዲፌትድ ተደረገ ብለን ደግሞ ስንል በሰሎሞኒክ ዳይናሲቲ ዲፌትድ ተደረገ። መች? በ1270 ዓመተ ምህረት ሲ ነው ማለት ነው መልሱ። መጨረሻ ላይ የመጨረሻው ስላይድ ላይ እያንዳንዱ ጥያቄ መልስ ስላለ እስከ መጨረሻው ድረስ ከተከታተላችሁኝ መልሱን የምታገኙ ይሆናል ማለት ነው። ወደ ሁለተኛው ጥያቄ እናልፋለን። ሁ ኦቨርስሮን ዘዛግዌ ዳይናሲቲ የዛግዌ ዳይናሲቲን ኦቨርስሮ ያደረገው ኦር ደግሞ የዛግዌ ዳይናሲቲ እንዲወድቅ ያደረገው ማን ነው? እንግዲህ እንዳልኳችሁ የሰሎሞኒክ ዳይናሲቲ ነው የዛግዌ ዳይናሲቲን እንዲወድቅ ያደረገው። በዚያ ጊዜ ደግሞ ዋናውን የሰሎሞኒክ ዳይናሲቲን ሲመራ የነበረው ሰው ይኩኖ አምላክ ይባላል ማለት ነው። አምደ ጽዮን ሚንስ ኢት ኢዝ ዋን ኦፍ ዘ ኪንግ ኦፍ ሰሎሞኒክ ዳይናሲቲ በት ኢት ኢዝ ኖት ዘ ፈርስት ማለት ነው። የሰሎሞኒክ ዳይናሲቲ አንድ መሪ ነው አምደ ጽዮን የምንለው ግን ቢሆንም ይሄ ኦቨርስሮን እንዲያደርግ የዛግዌ ዳይናሲቲ ያደረገው አምደ ጽዮን አይደለም ማለት ነው። ስለዚህ ሲም ብንመለከት ዘርዓ ያዕቆብ አት ዘ ሴም ታይምስ ብዙ ስራዎችን የሰራ ኢትዝ ሴንትራላይዝድ አድሚኒስትሬሽን እንዲቋቋም ያደረገ ሰው ነው። ግን ደግሞ የመጀመሪያው የዛግዌ ዳይናሲቲን ዲፌትድ ያደረገ ሰው አይደለም ማለት ነው። ዳዊት ዘሰከንድም በዛው ልክ በሶሎሞኒክ ዳይናሲቲ ውስጥ የሚገኝ ግን ደግሞ ለመጀመሪያ ጊዜ የዛግዌ ዳይናሲቲን ዲፌትድ ያደረገ ኦር ደግሞ ኦቨርስሮን ያደረገ ሰው ስላልሆነ መልሳችን የሚሆነው ቢ ይኩኖ አምላክ ነው ማለት ነው። ስለዚህ ወደ ሶስተኛው ጥያቄ እንቀጥላለን ማለት ነው። ዘ ላስት ዛግዌ ኪንግ ወዝ ኤ ላሊበላ፣ ቢ ይትባረክ፣ ሲ ናኩቶ ለአብ፣ ዲ ይምርሃነ ክርስቶስ ማለት ነው። እንግዲህ የሰሎሞኒክ ዳይናሲቲ የዛግዌ ዳይናሲቲን ዲፌትድ አደረገ ካለ ዲፌትድ የተደረገው ኪንግ ማን ነው? ኦር ደግሞ ዘ ላስት ኪንግ ኦፍ ዘ ዛግዌ ዳይናሲቲ ብለን የምንጠራው ማን ነው የሚለው መመልከት አስፈላጊ ነው ማለት ነው። ስለዚህ ይትባረክ ነው የዛግዌ ዳይናሲቲን ለመጨረሻ ጊዜ የመራው ሰው ማለት ነው። በማን እንትን ተደረገ? ዲፌትድ ተደረገ በይኩኖ አምላክ አት በላስታ ላይ ዲፌትድ የተደረገ ኦር ደግሞ ኪል ተደርጎ በላስታ ላይ የሶሎሞኒክ ዳይናሲቲ ደግሞ ከዛ በኋላ የመጣ ነው ማለት ነው። ስለዚህ ይትባረክ ቢ ይሆናል ማለት ነው መልሳችን። እነዚህ ላሊበላ የምንላቸው ናኩቶ ለአብ፣ ይምርሃነ ክርስቶስ የዛግዌ ዳይናሲቲን የመሩ ናቸው፣ ግን ላስት ኪንግ አይደሉም ማለት ነው። ስለዚህ ይትባረክ ዘ ላስት ዛግዌ ኪንግ ነው። አዘ ሴም ታይምስ ይኩኖ አምላክ ደግሞ ዘ ፈርስት ኪንግ ኦፍ ሶሎሞኒክ ዳይናሲቲ ኦር የዛግዌ ዳይናሲቲን ዲፌትድ ያደረገው ሰው ነው ማለት ነው። እሺ ወደ አራተኛው ጥያቄ እንሄዳለን። ይኩኖ አምላክ ፓወር ቤዝ ወዝ እንግዲህ ይኩኖ አምላክ በላስታ ላይ ነው ዘመቻውን ያደረገው። በላስታ ላይ ዘመቻውን አድርጎ ይትባረክን ዲፌትድ ካደረገ በኋላ በ1270 ዓመተ ምህረት መቀመጫውን ቀጥታ የት ነው ያደረገው? ሸዋ ማለት ነው። ሸዋ ላይ መቀመጫውን አድርጓል ማለት ነው። ይኩኖ አምላክ ማለት ስለዚህ ትግራይ አይደለም፣ ወሎ አይደለም፣ ይፋት ላይ አይደለም። እነዚህ በሶሎሞኒክ ዳይናሲቲ የሰሎሞኒክ ዳይናሲቲ የሚቆጣጠራቸው
ስቴቶች ነበሩ። ግን ቢሆንም ሰለሞኒክ ዳይናሲቲ ፓወር ቤዝ ያደረገው ኦር ደግሞ ዋና መቀመጫው ሸዋ ላይ እንደነበር ይነገራል ማለት ነው። ወደ አምስተኛው ጥያቄ እናልፋለን። ዘክብረ ነገስት ክሌምስ ኢትዮጵያንስ ሩለርስ ዲሴንድድ ፍሮም ማለት ነው። ስለዚህ ዋናውና ትልቁ የሰሎሞኒክ ዳይናሲቲ እንዲነሳ ያደረገው ነገር ክብረ ነገስት የሚባል ክሌም ነው። የኛው ክብረ ነገስት የሚባለው ነገር ምንድን ነው? አንድ የኢትዮጵያ ንጉስ የንጉስ ሰለሞንና የንግስት ሳባ ዘር መሆን አለበት። ወር ደግሞ የንጉስ ሰለሞንና የንግስት ሳባ ብለድ በውስጡ ካልኖረ ያ ሰውዬ ኪንግ መሆን አይችልም የሚል ህግ አለ። የዛግዌ ዳይኔሲቲ ደግሞ አክሱም ቻፕተር 3 ላይ ካስታወሳችሁ አክሱም ላይ የሰሎሞኒክ ኦር ደግሞ የሰሎሞኒክ ብለድ ነበረባቸው። የዛግዌ ዳይኔሲቲ ደግሞ አክሱምን ዲፌትድ አድርገው ነው የመጡት እና የሰሎሞኒክ ዳይኔሲቲ ብለድ የለባቸውም ማለት ነው። ስለዚህ እነዚህ ደግሞ ሰሎሞኒክ ዳይናሲቲ የምንላቸው ከዛግዌ በኋላ የመጡት እኛ የሰሎሞኒክ ብለድ አለን። ስለዚህ ትክክለኛ ኪንግ መሆን የሚገባን እኛ ነን ብለን እኛ ነው ብለው ክሌም አነሱ ማለት ነው። ስለዚህ ክብረ ነገስት ደግሞ የሚያወራው ዋናው ነገር ምንድን ነው? ዘክብረ ነገስት ክሌምስ ኢትዮጵያን ሩለርስ ዲሴንድድ ፍሮም። ስለዚህ የኢትዮጵያን ሩሎች ከየት ነው መምጣት ያለባቸው ማለት ነው? ከሰሎሞኒክ ዳይናሲቲ እና ከንግስት ሳባ ነው ማለት ነው። ስለዚህ ከሮም አይደለም መምጣት ያለባቸው፣ ከኢጅፕት አይደለም ኦር ከግሪክ አይደለም። የኢትዮጵያ ኪንጎች ከንግስት ሳባና ከኪንግ ሰሎሞን ምን መሆን አለባቸው? ብለድ ጋር መያያዝ አለባቸው ማለት ነው። ስለዚህ ዘ ፊፍዝ ኩዌስችን ዘ አንሰር ኢዝ ሲ ኪንግ ሰሎሞን ኤንድ ኩዊን ሳባ ይሆናል ማለት ነው። ወደ ስድስተኛው ጥያቄ እናልፋለን። ዘ ሜን ፐርፐዝ ኦፍ ዘ ክብረ ነገስት እንደነገርኳችሁ ክብረ ነገስቱን ለምንድነው ሶሎሞኒክ ዳይናሲቲዎች የተጠቀሙትኝ? ኢሌጊሜት የሆነ ኦር ደግሞ ህገወጥ የሆነ ኪንግ እንዳላት ኢትዮጵያ ዛግዌ የሚባለው ኪንግ ህገወጥ ነው። ምክንያቱም ክብረ ነገስት እያንዳንዱ የኢትዮጵያ ኪንግ በብለድ ከሰለሞንና ከንግስት ሳባ ጋር መገናኘት አለበት ብሎ ነው የሚያወራው። እነዚህ ዛግዌ ዳይናሲቲዎች ግን ሳይገናኙ ነው ኦር ደግሞ ምንም አይነት ብለድ ሪሌሽን ሳይኖራቸው የመጡ ኪንጎች ስለሆኑ ኢሌግሜት ነው ኦር ደግሞ ህገወጥ ነው ብሎ ያወራ ነበር። ስለዚህ ይህ አንዱ የክብረ ነገስት ዋና ሀሳብ ነው ማለት። ስለዚህ ትሬድን ፕሮሞት አይደለም ሌጊቲማይዝ ሶሎሞናይድ ሩል ማለት ነው። ሶሎሞናይድ ሩልን ትክክለኛ ወራው ህጋዊ አድርጎ የሚያቀርብ ማስረጃ ነው ማለት ነው። ስለዚህ ስፕሪድ እስላም አይደለም፣ ቲች አግሪካልቸር አይደለም። ዘ ኮሬክት አንሰር ኢዝ ቢ ነው ማለት ነው። ዘ ኮሬክት አንሰር ኢዝ ሌጊቲማይዝ ሶሎሞናይድ ሩል ማለት ነው። ሶሎሞናይድ ሩል ትክክለኛ መሆኑን የሚያሳየን ነው ማለት ነው። ስለዚህ ኤ ሜጀር ቻሌንጅ ኦፍ ሀርሊ ሶሎሞናይድ ሩለርስ ዋዝ የሰሎሞናይድ ሩሎች ከመጡ በኋላ ኦር ደግሞ እነዚህ የመጀመሪያው የሶሎሞኒክ ዳይናሲቲ ከመጣ በኋላ ምን ነበረም? የፓወር ስትራግል ነበር። ይህ የፓወር ስትራግል ምንድን ነው? አንድ ሰው ልጅ ካለው ብዙ ልጆች ካሉት እነዛ ልጆች ለፓወር ሰክሴሽን ኦር ደግሞ ያንን ኪንግ ለመያዝ እጅግ በጣም ጦርነት ያካሂዱ ነበር ማለት ነው። ጦርነት ያካሂዱ ነበር። ስለዚህ ያ ጦርነት ደግሞ ምንድነው ማለት ነው? ለሀገሪቷ እንደ ፕሮብሌም ኦር ደግሞ እንደ ቻሌንጅ ይቆጠር ነበር ማለት ነው። ስለዚህ ኢንዱስትሪያላይዜሽን አይደለም ቢኮዝ አት ዛት ታይም ኢንዱስትሪያላይዜሽን ኢዝ ኖት ስታርተድ ሶ አይደለም ሰክሴሽን ዲስፒዩትስ ነው። ይሄ ስልጣንን የመቆራመጥ ወር ስልጣንን ለመያዝ የሚደረጉ ሽኩቻዎች በዋናነት የሜጀር ቻሌንጅ ናቸው። ኮሎናይዜሽን አይደለም፣ ትሬድ ዲክላይን አይደለም፣ ሰክሴሽን ዲስፒዩት ነው ማለት ነው። ለዚህ ሰክሴሽን ዲስፒዩት ደግሞ የተደረጉ መፍትሄዎች አሉ። በቀጣዮቹ ጥያቄዎች የምናያቸው ይሆናል። ስለዚህ ዘ ሮያል ፕሪዝን ዋዝ ኢስታብሊሽድ አት ስለዚህ ይህ የፓወር ሰክሴሽን ኦር ደግሞ አንድ ንጉስ ከሞተ በኋላ ልጆቹ ለስልጣን ሽኩቻ ብለው ጦርነት እንዳያካሂዱ ሮያል ፕሪዝን የሚባል ነገር ተቋቋመ ማለት ነው። ይህ ሮያል ፕሪዝን ምንድን ነው ስራው ካላችሁኝ የነዛ የኪንጉ ልጆች በአንድ ሮያል ፕሪዝን ኦር ደግሞ ይሄ የልዑላን እስር ቤት ይሰበሰቡና ኦር ደግሞ ይገቡና እየተማሩ እየሰለጠኑ ከዛ ሳይወጡ ይቆያሉ ማለት ነው ለረጅም ጊዜያት። ከዛ ኮርት አለ፣ ይህንን የሚያካሄድ ኮርት። ከነዛ ልጆች ማን ነው የተሻለው ተብሎ ደግሞ ከሮያል ፕሪዝኑ ወጥተው ኪንግ ይሆናሉ ማለት ነው። አንዱ ኪንግ ሲሞት ማለት ነው። ስለዚህ ለፓወር ስትራገል ተብሎ
ምንም አይነት ጦርነት አይካሄድም ማለት። ስለዚህ ሮያል ፕሪዝን የሚባል ነገር ተፈጠረ ማለት ነው። ይህ ሮያል ፕሪዝን የት ነው መቀመጫው ካላችሁኝ፣ ደብረ ሊባኖስ አይደለም፣ አምባ ጊሸን የምትባል ወሎ ውስጥ በምትገኝ ከተማ ነው ኦር ደግሞ አካባቢ ነው ማለት ነው። በአንዲት ተራራ ላይ ኢማም አህመድ ኦር ደግሞ ግራኝ አህመድ ብለን የምንጠራው እሱ ሳያወድሙ በፊት ለረጅም ጊዜ ያገለገለ ሮያል ፕሪዝን ነው ማለት ነው። ስለዚህ ይህንን የፓወር ሰክሴሽን ዲስተርቢዩስ ለመከላከል ወር ቻሌንጁን ለመከላከል ሮያል ፕሪዝን የሚባል ነገር ተቋቋመ ማለት ነው። ስለዚህ ዘ ኮሬክት አንሰር ፎር ዘ ሮያል ፕሪዝን ወዝ ኢስታብሊሽድ አት ቢ አምባ ጊሸን ማለት ነው። ሁ ኢስታብሊሽድ አምባ ጊሸን ፕሪዝን ማለት ነው። አምባ ጊሸን ፕሪዝን ማን የመሰረተው ካላችሁኝ፣ እንግዲህ ይኩኖ አምላክ የመጀመሪያው የሰሎሞኒክ ዳይናሲቲ ነው። ስለዚህ የሰው ልጆች በጣም በፓወር ሰክሴሽን ዲስፒዩት ይታሙ ነበሩ፣ ወር ደግሞ ፓወርን ለመቆጣጠር ብዙ ጥረቶች ወር ደግሞ ብዙ ጦርነቶችን ያካሂዱ ነበር ማለት ነው። ስለዚህ የይኩኖ አምላክ የልጅ ልጅ የሆነው ወድም ራድ የምንለው ሰው የመጀመሪያውን ሮያል ፕሪዝን ኦር አምባ ጊሸን የሚገኘውን እንትን አድርጓል፣ ኢስታብሊሽድ አድርጓል ማለት ነው። ስለዚህ ዘ ኮሬክት አንሰር ፎር ዚስ ኢዝ ወድም ራድ የምንለው ኪንግ ነው ማለት ነው። የይኩኖ አምላክ የልጅ ልጅ ማለት ነው። አምባ ጊሸን ዊዝ ሜንሊ ዩዝድ። ስለዚህ ቅድም እንደነገርኳችሁ አምባ ጊሸን ኪፕ ለማድረግ ነው፣ እነዚህ ሮያሎችን ኦር ደግሞ ልዑላኖችን እነሱን ምን ለማድረግ ነው ማለት ነው፣ ኪፕ አድርጎ በስልጠና ቆይቶ ከዛ በኋላ ከዛ ውስጥ ደግሞ የሚያስፈልገው ማን ነው ተብሎ ተመርጦ ለኪንግነት የሚታጩበት ሲስተም ነው ማለት ነው። ምክንያቱም በፓወር ሰክሴሽን ምክንያት ጦርነቶች እንዳይፈጠሩ የሚያደርግ ነው ማለት ነው። ስለዚህ ለትሬን ሶልደርስ አይደለም፣ ስቶር ጉድስ አይደለም፣ ኪፕ ሮያል ፕሪዝንስ ነው። ሮያል ፕሪዝኖችን ምን ለማድረግ ኪፕ ለማድረግ ወር ደግሞ ለማቆየት ከዛ ውስጥ መርጦ ደግሞ ለኪንግነት ለማብቃት ማለት ነው። ስለዚህ ሆልድ ትሬድ አይደለም። ዘ ኮሬክት አንሰር ፎር ዚስ ኢዝ ሲ ማለት ነው፣ ኪፕ ሮያል ፕሪዝንስ ማለት ነው። አምደ ጽዮን ሩልድ ፍሮም። አምደ ጽዮን ከመች እስከ መች ነው የመራው ነው። አምደ ጽዮን ማለት እንግዲህ በሶሎሞኒክ ዳይናሲቲ ላይ እጅግ በጣም ስሙ የሚጠቀስ ሰው ነው። ስለዚህ ይህ ሰው ምን ምን እንደሰራ ለወደፊት የምናይ ይሆናል። ግን በዋናነት ይህ ሰው የመራው እስከ መች ነው? ከ13 እስከ 14 እስከ 1344 ድረስ የሶሎሞኒክ ዳይናሲቲን የመራ ሰው ማን ይባላል ማለት ነው? አምደ ጽዮን ይባላል ማለት ነው። ምን ምን ስራዎችን እንደሰራ ቀጣይ ባሉ ጥያቄዎች ላይ የምንመለከት ይሆናል። ዋን ጎል ኦፍ አምደ ጽዮን ወስ፣ አንደኛው ኦር ደግሞ ዋን ጎሉ አምደ ጽዮን ሰራ ተብሎ የሚታሰበው ምንድን ነው ማለት ነው? ኤክስፓንድ ቴሪቴሪ ነው። ቴሪተሪን በጣም ነው ኤክስፓንድ ያደረገው። የሙስሊም ሱልጣኔቶችን ሁላ እስከ መቆጣጠር የደረሰ ሰው ነው ማለት ነው። ቀይ ባህርን በሙላ እስከ መቆጣጠር የደረሰ ሰው ነው ማለት ነው። አምደ ጽዮን ማለት። ስለዚህ የኢትዮጵያን ቴሪቴሪ እጅግ በጣም ከሁሉም ነገስታት በላይ አምደ ጽዮን ኤክስፓንድ አድርጓል ወር ደግሞ አስፋፍቷል ማለት ነው። ስለዚህ ቢውልድ ሲቲስ አይደለም፣ ኤክስፓንድ ቴሪቴሪስ ነው ቢ ማለት ነው። ስፕሬድ እስላም አይደለም፣ ሬዲዩስ ትሬድ አይደለም፣ ኤክስፓንድ ቴሪቴሪን ያደረገው። ዘ ኮሬክት አንሰር ፎር ዚስ ኢዝ ቢ ይሆናል ማለት ነው። ስለዚህ ዊች ኪንግ ደምስ ዌር ኮንኪውርድ ባይ አምደ ጽዮን ማለት ነው። በአምደ ጽዮን ሙሉ በሙሉ ምን የተያዘችው ኦር ደግሞ አምደ ጽዮን ሲቆጣጠራት የነበሩት ከተሞች ውስጥ ማን ናቸው ነው። በቃ ሙሉ በሙሉ ኮንኪውርድ ያደረጋቸው የተቆጣጠራቸው። አምደ ጽዮን እንግዲህ በጣም ብዙ ቦታዎችን ተቆጣጥሯል። ፓርሻሊ እና ፉሊ ማለት ነው። ስለዚህ እዚህ ጋር አሁን ሙሉ በሙሉ የተቆጣጠራቸው ከተሞች እነማን ናቸው ነው፣ ኤክስፓንድ ሲያደርግ ማለት ነው። ይፋት ኤንድ ባሌ እነዚህ ፓርሻሊ የተቆጣጠራቸው ከተሞች ናቸው። ዳሞት ኤንድ ሀዲያ ሙሉ በሙሉ በአምደ ጽዮን ስር ሲተዳደሩ የነበሩ ኦር ደግሞ አምደ ጽዮን ከመጣ በኋላ ቴሪቴሪውን ኤክስፓንድ አድርጎ የተቆጣጠራቸው ናቸው ማለት ነው። ጎጃም ኤንድ ሸዋ በፊትም የነበሩ ናቸው። እነዚህ በአምደ ጽዮን ከመምጣቱ በፊትም እንደ አንድ ቴሪቴሪ የሚቆጠሩ ናቸው። አክሱም ኤንድ አዳልም በዛው ስር የነበሩ ናቸው። ስለዚህ ዳሞት ኤንድ ሀዲያን ኮንኪውርድ አድርጓል ማለት ነው። ኦር ደግሞ ሙሉ በሙሉ ተቆጣጥሮ አምደ ጽዮን ከመጣ በኋላ ቴሪቴሪውን ኤክስፓንድ አድርጎ የተቆጣጠራቸው ስቴቶች ዳሞት ኤንድ ሀዲያ ይባላሉ ማለት ነው።
ዘ ሙስሊም ስቴትስ ኢንክሉድድ ሙስሊም ስቴት እንግዲህ የምንላቸው አሉ። ጎንደር፣ አክሱም፣ ጎጃም እነዚህ በቻፕተር ስሪ ላይ ያሉ ስለሆኑ የምታውቋቸው ናቸው። ኢፋት ኤንድ ዳውሮ ዘ ኮሬክት አንሰር ፎር ዚስ ኩዌሽን ማለት ኢፋት ኤንድ ዳውሮ የምንላቸው በሙስሊም ስቴቶች ውስጥ ምን የሚደረጉ ናቸው ማለት ነው? የሚካተቱ ናቸው። ኢፋት ኤንድ ዳውሮ ማለት ነው። ኦኬ የ15ኛው ኩዌሽን ዘ ክርስቲያን ኪንግደም ኤክስፓንሽን ኤምድ ሜንሊ አት። ስለዚህ የክርስቲያን ኪንግደም ኤክስፓንድ አድርጓል ቅድም በጣም እንደነገርኳችሁ። ስለዚህ ኤክስፓንድ ያደረገው ምንን ፈልጎ ነው? በመጀመሪያ ደረጃ ምንን የፈለገው ካላችሁኝ ትሬድ ኤንድ ላንድ ነው። አንደኛ ነገር ትሬድን ለማስፋፋት ነው። በተለይም በሳውዲ አረቢያ፣ በኢጅፕት እነዚህ በመካከለኛው ምስራቅ በምንላቸው ሀገሮች ውስጥ ያለውን ትሬድ ለማሳለጥ ኤክስፓንድ ማድረግ ነበረበት። ስለዚህ እነዚህ ኢፋት የምንላቸውን እነ አዳል የምንላቸውን የተለያዩ ሙስሊም ስልጣኖቶችን ለመቆጣጠር ሞክሯል ማለት ነው። ወር ደግሞ ተቆጣጥሯል ማለት ነው። ስለዚህ ይሄ ዋና ዓላማው ደግሞ ይሄን የተቆጣጠረበት ዋና ግቡ ምን ለማድረግ ነው? ትሬድን እና ላንድን ምን ለማድረግ ነው? ኤክስፓንድ ለማድረግ ነው። ፎር ላንድ ለአግሪካልቸር እንጠቀምበታለን። ትሬድ ደግሞ ፎር ኢኮኖሚክ ፐርፐዝ እንጠቀምበታለን ማለት ነው። ስለዚህ ሪሊጂየስ ኦንሊ አይደለም፣ ለሪሊጂየን አይደለም፣ ለሪሊጂየን ነው ግን ለማስፋፋት ብቻ አይደለም። እሱን ለማስፋፋት አይደለም። በዋናነት ዓላማው ትሬድ እና ላንድን ምን ለማድረግ ነው? ለማስፋፋት ነው። ለኤዱኬሽን አይደለም፣ ለፒስ አይደለም። ስለዚህ ትሬድ ኤንድ ላንድን ኤክስፓንድ ለማድረግ ተጠቅሞበታል ማለት ነው። ዘ አድሚኒስትሬቲቭ ሲስተም ሀድ ሃው መኒ ሰርክልስ ማለት ነው። ስለዚህ በሶሎሞኒክ ዳይናሲቲ ስንመለከት 3 አድሚኒስትሬቲቭ ሳይክሎች አሉት ማለት ነው። ኦር ደግሞ አንድ ኪንግ በሶሎሞኒክ ዳይናሲቲ የሚመራው ኪንግ 3 አድሚኒስትሬቲቭ የሚያደርግባቸው ሰርክሎች አሉት ማለት ነው። እነዛ ሰርክሎች የመጀመሪያው ሰርክል ኢነር ሰርክል ብለን የምንጠራው ነው። ይህ ኢነር ሰርክል ምንድነው ማለት ነው? በኪንጉ ኦር ደግሞ በኢምፓየረሩ እና በአድሚኒስትሬቲቭ እሱ በሚወክላቸው ሰዎች የሚመራ ነው ማለት። ስለዚህ ከበላይ ያለ አለ አይደል? ኢነር የምንለው ፓርት እሱኛው በኢምፓየረሩ እና በእሱ በእንትን በሚላቸው እንትኖች የሚመራ ነው ማለት ነው። ሁለተኛው ደግሞ ዘሰከንድ ሰርክል ደግሞ ብለን የምንጠራው ይሄኛው ከህብረተሰቡ ግብርን ኦር ደግሞ ይሄኛው ትሪቢዩት የምንለውን ነገር የሚሰበስቡ የመንግስትን ዋና ዋና ተግባሮችን ወደ ህዝቡ የሚያወርዱ እነዚህ በሰከንድ ሰርክል ላይ የሚቀመጡ ናቸው። በአጠቃላይ ግብርን የሚሰበስቡ ማለት። በሶስተኛው ሰርክል ላይ ደግሞ የሚቀመጡትኝ ኪንጉ እንደ ሲምቦሊክ ነው እዛ ጋር እንጂ እንደ ሪል አልተቀመጥም። ኪንግ የዚህ ስቴት ኪንግ ላይክ አምደ ጽዮን ነው ይባላል እንጂ አምደ ጽዮን ግን እዛ እጁ አልገባበትም። የሚቆጣጠሩት ጥቂት ሰዎች ናቸው። እነዛ ጥቂት ሰዎች ከኢምፓየሩ ጋር ኮንታክት የላቸውም። ሲምቦሊክ ነው ግን ኪንጉ ማን ነው ሲባል አምደ ጽዮን የሚባለው ግን የሚቆጣጠሩት እነዛ ሪል የሚቆጣጠሩትኝ በዛ አካባቢ የሚገኙ አንዳንድ የጎሳ መሪዎች ናቸው ማለት ነው። ስለዚህ 3 አይነት ሰርክል አለው አድሚኒስትሬቲቭ። ስለዚህ ዘ ኮሬክት አንሰር ኢዝ ሲ ማለት ነው። ሲ ትክክለኛ አንሰራችን ይሆናል ማለት ነው። ወደ 17ኛው ጥያቄ እናልፋለን። ዘ ኢነር ሞስት ሰርክል ወዝ ኮንትሮልድ ባይ። ስለዚህ እንደነገርኳችሁ ኢነር ሞስቱ ኦር ደግሞ ይሄኛው ዋናው ከበላይ ያለው አካል የሚቆጣጠረው ኢነር ሞስት ይባላል ማለት ነው። ይሄኛው ምንድን ነው የሚገኘው ማለት ነው? በኢምፓየረሩ ነው። ሎካል ሩለርስ ያልኳችሁ የሰርድ ሰርክል ላይ ነው። ፕሬስትስ ያልኳችሁ ሰከንድ ላይ ነው። ኢምፓየረር ያልኳችሁ ደግሞ ሲ ኢደር ሞስት ላይ ወር ደግሞ የመጀመሪያው ሰርክል ላይ የሚገኝ ነው ማለት ነው። ጨዋ ሪፈርስቱ ይሄኛው ጨዋ ደግሞ በሰለሞኒክ ዳይናሲቲ በተለይም በአምደ ጽዮን በዘርዓ ያዕቆብ ጊዜ የተቋቋመ ሶልደሮች ናቸው ወር መከላከያዎች ናቸው ማለት ነው። እነዚህ ሶልደሮች እያንዳንዱ ክፍል አላቸው። ወደፊት ጥያቄዎች ስላሉ እንመለከታቸዋለን። የሚሰጣቸው ኃላፊነት የሚይዙት ጦር አለ። ስለዚህ ጨዋ የምንላቸው በአጠቃላይ አርሚ ሬግመንት ናቸው ማለት ነው። ኦር ደግሞ እነዚህ የጦር ሰራዊት የምንላቸው ናቸው። ዘ ኮሬክት አንሰር ኢዝ ቢ ነው ማለት ነው። ኮሬክት ትክክለኛው አንሰራችን። እዛ ኤራስ ኩድ ኮማንድድ አፕቱ። ስለዚህ ራስና ደጃዝማች የምንላቸውም አሉ። ራስ የምንለው ጀነራሊ እስከ 40,000 ሶልደሮችን የሚቆጣጠር ነው ማለት ነው። ደጃዝማች የምንለው እስከ 10,000 ሶልደሮችን የሚቆጣጠር ነው። ስለዚህ ከፍተኛው
ቁጥጥር የሚቆጣጠረው ሰው ማን ነው ማለት ነው? ራስ ነው። ይሄኛው ራስ ደግሞ እስከ 40,000 የሚጠጉ ሶልደሮችን ምን ያደርጋል ማለት ነው? ይቆጣጠራል ማለት ነው። ስለዚህ ዘ ኮሬክት አንሰር ፎር ዚስ ኢዝ የራስ ኮድ ኮማንድድ አፕቱ 40,000 ሶልደሮችን የሚቆጣጠረው ምን ብለን እንጠራዋለን ማለት ነው? ራስ ብለን እንጠራዋለን። ዲ ኢዝ ዘ ኮሬክት አንሰር ማለት ነው። ዘርዓ ያዕቆብ ትራይድ ቱ ዘርዓ ያዕቆብ እንዳልኳቸው ቅድም እንደነገርኳቸው የሰሎሞኒክ ዳይናሲቲ ናቸው። እኒህ በከፍተኛ ሁኔታ በሪሊጅን ላይ ሰርተዋል። እንዲሁም ደግሞ እንደነገርኳችሁ ዲሴንትራላይዝ ነበር፣ የተበታተነ ቅድም እንደነገርኳችሁ እነዚህ ሰርድ ሰርክል ላይ የሚገኙት ሎካል ሩለሮች ነበር የሚመሩትኝ። ስለዚህ አድሚኒስትሬቲቭን ሴንትራላይዝድ ለማድረግ ኦር ደግሞ ይሄ የሶሎሞኒክ ዳይናሲቲ አንድ ሴንትራላይዝድ የሆነ አድሚኒስትሬቲቭ እንዲኖረው ከፍተኛ የሆነ አስተዋጽኦ አድርጓል ማለት ነው። ዘርዓ ያዕቆብ ማለት ስለዚህ ዊክን ዘ ስቴት አይደለም፣ ስቴቱን አይደለም ያዳከሙ፣ ሴንትራላይዝድ ፓወር ነው ያደረገው። ኢንድ ትሬድ አይደለም፣ ዲቫይድ ዘ ኪንግደም አይደለም፣ ዲቫይድ እንደውም አላደረገም። እንደውም ዩኒፋይ እንዲሆን ወር ሴንትራላይዝድ የሆነ ፓወር እንዲኖረው ነው ያደረገው ማለት ነው። ስለዚህ ቢ ኢዝ ዘ ኮሬክት አንሰር ማለት ነው። ዋን ኮዝ ፎር ዘ ዲክላይን ኢን ዘ 15th ሴንቸሪ ወዝ በ15ኛው ሴንቸሪ የሶሎሞኒክ ዳይናሲቲ መውደቅ ዋናው እንትኑ ምንድን ነው ካላችሁኝ፣ ስትሮንግ ሊደርሺፕ አይደለም፣ ፖለቲካል ኮንፍሊክት፣ ትሬድ ግሮዝ፣ ፒስ። ፖለቲካል ኮንፍሊክት በ15ኛው ሴንቸሪ የሶሎሞኒክ ዳይናሲቲ እንዲወርቅ ኦር ደግሞ እንዲዳከም ከፍተኛ የሆነ አስተዋጽኦ አድርጓል ማለት ነው። ምክንያቱም የእያንዳንዱ የሎካል ስቴቶች ምን ያነሱ ነበር ማለት ነው? ኮንፍሊክት ያነሱ ነበር ማለት ነው። ኦር ደግሞ ተቃውሞ ያነሱ ነበር ማለት ነው። ያ ደግሞ የሶሎሞኒክ ዳይናሲቲ ምን እንዲሆን አድርጎታል ማለት ነው? እነዚህ ሎካል ሩራልስ የምንላቸው ማለት ነው የሶሎሞኒክ ዳይናሲቲ ዲክላይን እንዲያደርግ ኦር ደግሞ እንዲወርድ አድርገውታል ማለት ነው። ስለዚህ ፖለቲካል ኮንፍሊክት በዋናነት ዲክላይን እንዲያደርግ በ15ኛው ሴንቸሪ አድርጎታል ማለት ነው። ኢኮኖሚክ ፓወር ሜንሊ ካም ፍሮም እንግዲህ ቅድም እንደነገርኳችሁ የሶሎሞኒክ ዳይናሲቲ በዋናነት ኤክስፓንድ የሚያደርገው ቴሪቶሪውን ለምንድን ነው? ትሬድ እና ላንድ ነው። ላንድ ፎር አግሪካልቸር ማለት ነው፣ ትሬድ ፎር ኢኮኖሚክ ፐርፐዝ ማለት ነው። ስለዚህ እነዚህን ሁለቱን ነገሮች ነው ማለት ነው በዋናነት ለኢኮኖሚክ ፓወር የሚጠቀመው ማለት ነው። ስለዚህ ሪሊጂን አይደለም፣ ላንድ ኤንድ ትሬድ፣ ኤዱኬሽን አይደለም፣ ካልቸር አይደለም። ስለዚህ ዘ ኮሬክት አንሰር ኢዝ ላንድ ኤንድ ትሬድ ማለት ነው። ላንድን እና ትሬድን በማስፋፋት ዋናው ኢኮኖሚክ ፓወሩን ኤክስፓንድ የሚያደርግበት ኦር ደግሞ ኢኮኖሚክ ፓወር የሚያገኝበት ዋናው ምንጩ በላንድ እና በምንድን ነው ማለት ነው? በትሬድ ነው ማለት ነው። ትሪቢዩት ዌዝ ፔድ ባይ ትሪቢዩቶች በምንድን ነው የሚከፈሉት ካላችሁኝ በሎካል ሩለሮች ናቸው። እነዚህ ሎካል ሩለሮች ምን ያደርጋሉ? ትሪቢዩቶችን ይሰበስባሉ። ቅድም እንደነገርኳቸው ሰብስበው ሰከንድ ላይ ያሉት ማለት ነው ለምን እንትን ይላሉ? ለኪንጉ ያስረክባሉ። በዛው ልክ ደግሞ ሎካል ሩሎች ቅድም እንደነገርኳችሁ ሰርድ ላይ ያሉ እነዚህ ደግሞ ለኪንጉ የማያስረክቡ ትሪቢዩቶች ኪንጉ እዛ ላይ የሚቀመጠው እንደ ሲምቦሊክ ነው እንጂ እንደ ሪል አይደለም ማለት ነው። ስለዚህ ሎካል ሩሎች ናቸው ማለት ነው ፔድ የሚያደርጉት ትሪቢዩቱን ማለት ነው የሚያስከፍሉትኝ ማለት ነው። ፌለር ቱ ፔ ትሪቢዩት ሪዞልትድ። ስለዚህ ይህን የማይከፍሉ ሰዎች ፋርመሮች ሊሆኑ ይችላሉ፣ የተለያዩ ነጋዴዎች ሊሆኑ ይችላሉ። ለመንግስት የሚያስፈልገውን ግብር የማይከፍሉ ከሆነ ፓኒሽመንት ነበረ ማለት ነው፣ ቅጣት ነበረ ማለት ነው። ስለዚህ ሪዋርድ አይደለም ለማይከፍሉ ሰዎች፣ ትሬድ ኢንክሪዝ አይደለም፣ ፒስ አይደለም፣ ፓኒሽመንት ቅጣት ነበረባቸው ማለት ነው። አካላዊ የሆነ ቅጣት ግርፋት ሊሆን ይችላል፣ ሌሎች ቅጣቶች ሊሆኑ ይችላሉ። ብቻ እንደዚህ አይነት ቅጣቶች ነበሩባቸው። ስለዚህ ፓኒሽመንት ነበረ ማለት ነው። ሙስሊም ፕሪንሲፓልስ ኢንክሉድ ሙስሊም ፕሪንሲፓል ቀደም እንደነገርኳቸው አዳል ኢንዲፋት ናቸው። በዋናነት በቻፕተር 3 ላይ የነበሩ ሀሳቦች ስለሆኑ ተመልክታችኋቸዋል ብዬ ተስፋ አደርጋለሁ ማለት ነው። አዳል ኢንዲፋት በዋናነት የሙስሊም ፕሪንሲፓሎች ናቸው ማለት ነው። ሙስሊም ወዝ ኮንፍሊክት ቢትዊን ክርስቲያን ኤንድ ሙስሊም ወዝ ሜንሊ ዱቱ የሙስሊም እና የክርስቲያን ኮንፍሊክት በዋናነት ምክንያቱ ምንድን ነው? ስለዚህ የሙስሊሞች እና የክርስቲያን ኪንግደም ጥል
አዳል የሚባል ትሬድ ሩት ነበር። ያን አዳል የሚባል ትሬድ ሩት ለመቆጣጠር ክርስቲያን ኪንግደም ከፍተኛ ፍላጎት ነበረው። በዛው ልክ ደግሞ ያ ቁጥጥር በማን ስር ነበር? በሙስሊም ሱልጣኔት ነበር። ስለዚህ ይሄኛውን ትሬድ ለመቀራመት ወር ደግሞ ለመያዝ ካላቸው ፍላጎት የተነሳ ጦርነት አድርገዋል ማለት ነው። እንዲሁም ደግሞ ከእንትኖች ጋር ከፔድ ከማድረግ ምንድን ነው ትሪቢዩት ወር ደግሞ ግብር ፔድ ከማድረግ አንጻር ደግሞ የሙስሊም ሱልጣኔቶች ፍቃደኛ አልነበሩም ለመክፈል ማለት ነው ያን ግብር። ስለዚህ እነዚህ ሁለት ነገሮች እንደ ምክንያት ይጠቀሳሉ። ስለዚህ ትሬድ ኤንድ ፓወር የምንለው ዘሞስት ተቀራራቢ የሆነ አንሰራችን ነው ማለት ነው። ስለዚህ ካልቸር አለ፣ ዌዘር አለ፣ ላንጉጅ አለ። ግን ትሬድ ኤንድ ፓወር የምንለው በዋናነት በሙስሊም እና በክርስቲያን ኪንግደም መካከል ምን እንዲፈጠር ኮንፍሊክት እንዲፈጠር በዋናነት ምክንያት የሆነው ነገር ይህ ነው ማለት ነው። ዘ ባትል ኦፍ ዩጉባ ኦከርዲን ይህኛው ዩጉባ የምንለው ኮንፍሊክት የተፈጠረው በምንድን ነው ማለት ነው? በክርስቲያን እና በሙስሊም ሱልጣኔት መካከል የተደረገው ምን የመጀመሪያው ኮንፍሊክት ማለት ነው። በበትል ደረጃ የተደረገ የመጀመሪያው ኮንፍሊክት በ1445 ዓመተ ምህረት በክርስቲያን ኪንግደም እና በሙስሊም ሱልጣኔቶች መካከል በ1445 ተካሂዷል ማለት ነው። ዘሮያል ኮርት ወዝ ዘሮያል ኮርት የምንለው አለ ደግሞ በሶሎሞኒክ ዳይናስቲ የተቋቋመ። የሮያል ኮርት አንድ ቦታ አይደለም የሚቀመጠው፣ ወደ ተለያዩ ግጭት ወዳለባቸው ወደ ተለያዩ ወንጀል በሚፈጸምባቸው አካባቢዎች እየተዘዋወረ ፍርድን የሚሰጥ ኦር ደግሞ ቅጣትን ፓኒሽመንትን የሚያካሂድ ሮያል ኮርት የሚባል የሎ ሲስተም ነበራቸው ማለት ነው ሶሎሞኒክ ዳይናስቲዎች። ስለዚህ ፊክስድ አይደለም፣ በአንድ ቦታ የሚቀመጥ አይደለም፣ ሞባይል ነው ማለት ነው። ኦር ደግሞ ሞባይላይዝድ ኦር ደግሞ ሙቭመንት ያለበት እንቅስቃሴ የሚያበዛ ነው። ፎሬን አይደለም፣ ለውጭ የሚሰራ አይደለም፣ ሪሊጂየስ ሆነ አይደለም። ስለዚህ ለሁሉም የሚሰራ ሞባይላይዝድ የሆነ ኦር ደግሞ ተንቀሳቃሽ የሆነ ሮያል ኮርት ነበር ማለት ነው። እሺ ማርኬት ሀልፈዲን ማርኬት ኦር ደግሞ ይሄኛው ከሙስሊም ሱልጣኔቶች ሊሆን ይችላል ከተለያዩ ሀገር ሰዎች ጋር ያለን ማርኬት ጀነራሊ ለምንድን ነው የሚያገለግለው? ኦር ደግሞ ለምን ጠቀምን ካለን አይዞሌሽን አለ፣ ለዋር አይደለም፣ ለሪሊጅን አይደለም፣ ካልቸር ኤንድ ኢንተራክሽን ካልቸር እና ኢንተራክሽን ነው ባህልን ከማሳደግ አንጻር ካያችሁ በኢትዮጵያ ድንበር ያሉ አካባቢዎች ከተለያዩ ሀገሮች ጋር ካልቸርን ሼር ያደርጋሉ። ይሄኛው ከምን የመጣ ነው ማለት ነው? ከማርኬት ወር ደግሞ ከትሬድ ጋር ተያይዞ ነው በዋናነት የመጣው ማለት ነው። ስለዚህ ይሄኛው ትሬድ ካልቸር ኢንተራክሽን በስቴቶች መካከል ከፍተኛ የሆነ ካልቸር ኢንተራክሽን ወር ደግሞ ይሄኛው ምንድን ነው የምንለው ይሄኛው ሼር የመደራረግ ባህልን ሼር የመደራረግ ነገር እንዲፈጠር ያደርጋል ማለት ነው። ስለዚህ ካልቸር ኢንተራክሽን በዋናነት የዚህ ነገር እንትን ነው ማለት ነው። እሺ ዘኢትዮጵያን ኦርቶዶክስ ቸርች ኮንትሪቢዩተር ቱ ኢትዮጵያ ኦርቶዶክስ ቸርች ደግሞ በሶሎሞኒክ ዳይናሲቲ እንደ ዋና እንደ ሴንትራል ሪሊጅን ነበር የምትቆጠረው እና ምን አድርጋለች? ዩኒፋይድ እንዲሆን ሁሉም ሰው ይሄንን ሃይማኖት እንዲከተል ስለታወጀ በዚያ ጊዜ ኢንተግሬሽን ኦር ደግሞ አንድነት እንዲመጣ ኢትዮጵያ ዩኒፋይድ እንድትሆን የበኩሉ ነውና አስተዋጽኦ አድርጓል። ዲቪዥን አይደለም፣ ዋር አይደለም፣ ትሬድ ዲክሊን አይደለም፣ ኢንተግሬሽን እንዲኖር አድርጓል ማለት ነው። ስለዚህ የሁሉንም ጥያቄዎች መልስ እዚህ ጋር ታገኛላችሁ ማለት ነው፣ በመጨረሻው ስላይድ ማለት ነው። ስለዚህ በድጋሚ አሁንም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ለጓደኞቻችሁ ሼር ማድረግ እንዳይረሳ። በቀጣይም የቻፕተር 5 ቪዲዮን ኦር ደግሞ እንደዚህ በተመሳሳይ ጥያቄዎችን እንሰራለን ማለት ነው። ስለዚህ እንዲሰራላችሁ የምትፈልጉት ትምህርት ካለ ሳብጀክት ካለ ጥያቄ ካላችሁ በኮሜንት ሴክሽን ስር ማስቀመጣችሁ እንዳይረሳ ማለት ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ለሌሎች ጓደኞች ተማሪዎች እንዲደርስ ደግሞ ሼር ማድረጋችሁ በጣም አስፈላጊ ስለሆነ እንዲሁም ደግሞ ለዩቲዩብ ቻናሉም እድገት ሰብስክራይብ ማድረጋችሁ እጅግ በጣም አስፈላጊ ስለሆነ ሰብስክራይብ ማድረጋችሁ እንዳይረሳ እንላለን ማለት ነው። ሰላም ዋሉ።